ኦኬ እንዴት ናችሁ? ሽመልስ እባላለሁ። እስኪ ዛሬ ስለ ኢንሹራንስ አንዳንድ ነገሮችን እንድንነጋገር ፈልጌያለሁ እና እስኪ አንዳንድ ነገር ልበላችሁ። ኦኬ ለዛሬ የታይፕስ ኦፍ ኢንሹራንስ ወይም ደግሞ ስንት አይነት ወይም ደግሞ ምን አይነት ኢንሹራንስ ነው ያለው የሚለውን አንዳንድ ግራ የሚያጋባ ነገር ይኖራል እና ጀስት ለጀነራል ፐብሊኩ ግልጽ ለማድረግ ልሞክር። እዚህ ጋር ስላይድ አዘጋጅቻለሁ። እነሱም ስላይዶቹን እየተከተለን ኤክስፕሌን አደርግላችኋለሁ ማለት ነው። እሱ የመጀመሪያው ስላይድ እንደምታዩት ታይፕስ ኦፍ ኢንሹራንስ ይላል። በዋናነት ሁለት አይነት የኢንሹራንስ አይነቶች ናቸው ያሉት በዋናነት ማለት ነው። ብሮድሊ በሁለት ነው የሚከፈሉት። ጀነራል ኢንሹራንስ ወይም ደግሞ ሌላ ስሙ ነን ላይፍ ኢንሹራንስ ወይም ደግሞ ሾርት ተርም ኢንሹራንስ እንለዋለን። እንግዲህ ሾርት ተርም የተባለበት ምክንያት ምንድነው? ብዙ ጊዜ ለአንድ አመትና ከዛ በታች ነው የሚሰጠው ይሄ ጀነራል ኢንሹራንስ ማለት ነው። ጀነራል ኢንሹራንስ እንግዲህ ብሮድ ነው። በጀነራል ኢንሹራንስ ወይም ደግሞ ነን ላይፍ ኢንሹራንስ ውስጥ በጣም ብዙ አይነት የኢንሹራንስ አይነቶች አሉ ወይም ደግሞ ኢንሹራንስ ፕሮዳክትስ እንላቸዋለን። ወደፊት እንገባበታለን። ሁለተኛው ደግሞ ላይፍ ኢንሹራንስ ወይም ደግሞ ላይፍ አሹራንስ ይባላል። እንግዲህ ላይፍ ኢንሹራንስ ላይፍ አሹራንስ እንዴት ተባለ? ብዙውን ጊዜ ላይፍ ኢንሹራንስ አይባልም፣ ላይፍ አሹራንስ ነው የሚባለው። ምንድነው ላይፍ ኢንሹራንስ የማይባልበት ምክንያት? ኢንሹራንስ ባይ ኔቸር የራሱ የሆነ ፕሪንሲፕሎች አሉት። ኢንሹራንስ ኦፕሬት የሚያደርግባቸው ፕሪንሲፕሎች ወደ 7 ወይም 8 የሚሆኑ ፕሪንሲፕሎች አሉት። ከዛ መካከል የመጀመሪያው ምንድነው? አንደኛው it is the law of indemnity ነው። law of indemnity ማለት አንድ ደንበኛ ከአደጋ በኋላ አደጋ ከደረሰበት በኋላ የኢንሹራንሱ ግዴታ ወይም ደግሞ ኃላፊነቱ ይሄ ደንበኛው ድሮ ወደ ነበረበት ፋይናንሺያል ፖዚሽን የመመለስ ኃላፊነት ብቻ ነው ያለበት ኢንሹራንሱ ማለት ነው። ደንበኛው እንዲያተርፍ ድሮ ከነበረበት የሆነ ቫልዩ አድ እንዲያደርግ ወይም ደግሞ ድሮ ከነበረበት የሆነ ቫልዩ ዲክሪዝ አድርጎ ቀንሶ እንዲቀመጥ አይፈለግም ደንበኛው ማለት ነው። ወደ ነበረበት የመመለስ ግዴታ አለበት ኢንሹረሩ ማለት ነው በውለታቸው መሰረት። ኢንዲፔንደንስ እንደየ ፕሮዳክቱ ታይፕ ማለት ነው። ሆኖም ግን ጀነራሊ ኢንሹራንስ አንደኛው ፕሪንሲፕሉ ወይም ደግሞ መርሁ የሚገዛበት መርሁ ነው፣ ፕሪንሲፕል ኦፍ ኢንደምኒቲ ማለት ነው። ግን ላይፍ ኢንሹራንስ በዚህ ፕሪንሲፕል መገዛት አይችልም። ምንድነው? አንድ ሰው ላይፍ ኢንሹራንስ ወይም ደግሞ የህይወት ኢንሹራንስ ገዛ እንበልና ህይወቱ አለፈ። ኢንሹራንሱ ድሮ ወደነበረበት መመለስ አይችልም ማለት የሰው ህይወት መቼም ከሞተ በኋላ ሰውየው ወደ ነበረበት መመለስ አይችልም። ግን ምንድነው? ፋይናንሺያሊ ወደ ነበረበት አቅም እንዲመለስ ቤተሰቡ ማለት ነው ቤኔፊሻሪዎቹ ሰውየው በህይወት በነበረበት ጊዜ ለቤተሰቡ ያቀርብ የነበረውን የፋይናንሺያል አቅም አዝማች አስፖስብል ምንድነው በገባበት ሳሚን ሾርድ ወይም ደግሞ በገባበት መጠን ልክ ሰፖርት የማድረግ ይሆናል ላያቢሊቲ የኢንሹራሩ ማለት ነው። እንግዲህ በደንብ በዲቴል ስናየው ይሄ ጀነራል ኢንሹራንስ ምን ይባላል? ሾርት ተርም ይባላል። ቀደም እንደነገርኳችሁ ጀነራል ኢንሹራንስ ማክሲመም 1 አመት እና ከ1 አመት በታች ነው የፖሊሲ ፔሪድ ወይም ደግሞ የውሉ አክቲቭ ሆኖ አገልግሎት ወይም ደግሞ ሽፋኑን የሚሰጥበት ጊዜያት ማለት ነው። ለዛ ነው ሾርት ተርም የተባለው። እንግዲህ የጀነራል ኢንሹራንስ ኢት ካቨርስ ፊዚካል አሴት ላያቢሊቲ ኤንድ ስፔሲፊክ ሪስክ ኢቨንትስ ይላል። ሞስት ኦፍ ዘ ታይም ፊዚካል አሴቶችን ንብረቶችን ማለት ነው ኃላፊነትን
ኃላፊነት ስትል ምን ማለት ነው? ወደ ኋላ መመጣበት ይሆናል ማለት ነው። እዚህ ጋር እንደምታዩት ምን ይላል? ይሄ ጀነራል ኢንሹራንስ ኮንትራክት ኦፍ ኢንደሚኒቲ ነው ይላል። ሎስ ኢዝ ኮምፐንሴትድ አት አክቹዋል ቫሊዩ ቅድም እንደነገርኳችሁ ማለት ነው። በኢንደሚኒቲ ፕሪንሲፕል የሚመራ ነው ይላል ማለት ነው። ፕሪሚየም ቤዝድ ኦን ፓስት ሎስ ኤክስፔሪንስ ኤንድ ታሪፍ ስትራክቸር ነው የሚለው። ይሄ እንግዲህ ምንድን ነው ፕሪሚየም ወይም ደግሞ ይሄ የኢንሹራንስ ጃርገን ነው ወይም ደግሞ ተርም ነው። ምንድን ነው አንድ ደንበኛ መጥቶ ለፈለግ የከቨሬጅ ወይም ደግሞ ፕሮቴክሽን ለሱ የሚከፍለው ክፍያ ነው በአጭሩ ይሄ ፕሪሚየም ማለት ነው። እንግዲህ ፕሪሚየም ሬት ሲወጣ በደንብ ሌላ ጊዜ የምገባበት ይሆናል። ሬቲንግ ዝም ብሎ አይደለም፣ የራሱ የሆነ ፕሪንሲፕል የራሱ የሆነ ሳይንሳዊ መንገድ አለው ፕሪሚየም የሚወጣበት ሬት የሚወጣበት ማለት ነው። እንግዲህ ከነዛ መካከል አንደኛው ፓስት ሎዝ ኤክስፔሪንስ ምን ይደረጋል ማለት ነው፣ ኮንሲደር ይደረጋል። ይህ ሰውዬ ለምሳሌ 3 ጊዜ 4 ጊዜ 5 ጊዜ የሎስ ወይም ደግሞ አደጋ የማድረስ ኤክስፔሪንስ ከነበረው ወይም ደግሞ ሂስትሪው እንደዛ የሚናገር ከሆነ በኖርማል የስታንዳርድ ሬት ልንቀበለው አንችልም ሰውየውን ማለት ነው። ቤዚካሊ 3 አይነት የአቀባበል ዘዴዎች አሉት። ስታንዳርድ፣ ሰብ ስታንዳርድ እና ፕሪፈርድ የምንላቸው ነገር አለ። በደንብ ሌላ ጊዜ እንገባበታለን ማለት ነው። ለጊዜው እስኪ የሁለታቸውን ልዩነት ልንገራችሁ በደንብ። ሁለተኛው ደግሞ ላይፍ ኢንሹራንስ ወይም ደግሞ ላይፍ አሹራንስ ነው። ቅድም እንደነገርኳችሁ ምንድነው ሎንግ ተርም ኮንትራት ነው። ኦፍን ስፓኒንግ ከ10 እስከ 20 ይርስ ኦፍ ኦር ላይፍ ታይም ይላል። እንግዲህ ላይፍ አይደለ ላይፍ ኢንሹራንስ አይደለ ብዙ ነው። ላይፍ ኢንሹራንስ አሁን የራሱ የሆኑ ክላሶች አሉት። ተርም ላይፍ ኢንሹራንስ፣ ኢንዶመንት ኢንሹራንስ፣ ብዙ አይነት የኢንሹራንስ አይነቶች አሉት በውስጡ። ወደፊት እንደርስበታለን። ኤኒሃው ግን እዚህ ጋር ሾርት ተርም ነው ብለናል፣ እዚህ ጋር ደግሞ ሎንግ ተርም ነው ማለት ነው። ከቨርስ ሰርተኒቲ ኦፍ ዴዝ ኦንሊ ዘ ታይሚንግ ኢዝ አንሰርቴን። እዚህ በዋናነት አንድ ነገር ልነግራችሁ የምፈልገው ነገር ኢንሹራንስ አሁንም አንደኛው ፕሪንሲፕሉ በቃ ፕሮባብል ለሆነ ነገር ብቻ ለሆነ ዘ ኦከራንስ ኦፍ ዘ ሪስክ መስት ቢ ፕሮባብል ኢት መስት ኖት ቢ ሰርቴን ይላል። ሰርቴን መሆን የለበትም ወይም ደግሞ ይሄ ሎሱ ወይም ደግሞ ሪስኩ ሀፕን ኦከር እንደሚያደርግ ሰርቴን እርግጠኛ ከሆናችሁ ኢንሹራንስ ከኢንሹራንስ ጋር ይጻረራል ማለት ነው። ምንድነው ለምሳሌ 100,000 ብር ከፈላችሁ ለአንድ መኪና በእንበልና በ3 በ2 ሚሊዮን ግምት ማለት ነው። ሰሚ ሹርድ ማለት ሰሚ ሹርድ ምንድነው በኢንሹራንስ ኮንቴክስት የማክሲመም ላያቢሊቲ ኦፍ ዘ ኢንሹረር ነው። አንድ ደንበኛ ከኢንሹራንሱን ባለዕዳ የሚያደርግበት ከፍተኛ ምንድነው ገደቡ ማለት ነው። ሰሚ ሹርድ ለምሳሌ መኪናችሁ 2 ሚሊዮን 3 ሚሊዮን ከገዛችሁ በ3 ሚሊዮን ለምሳሌ እንበልና ኢንሹራንስ ብትገቡለት በማክሲመም ላያቢሊቲ ኦፍ ዘ ኢንሹረር ኢዝ 3 ሚሊዮን ሶ ይሄን 3 ሚሊዮን ሰሚ ሹርድ እንለዋለን ማለት ነው። ሶ ሰርቴን መሆን የለበትም ነው። ሰርቴን ሆነ ማለት ሎሱ ሀፕን እንደሚያደርግ ኦከር እንደሚያደርግ ሰርቴን ሆናችሁ ማለት ኢንሹራንሱ ይሄን 3 ሚሊዮን አሁን የገባችሁበትን እንደሚከፍል እያወቀ እየገባ ነው ማለት ነው። ያ ማለት ዛሬ 100,000 ብር ተቀብሎ ከሳምንት በኋላ 3 ሚሊዮን ሊከፍል ነው ማለት ነው። ይሄ ደግሞ እንደምታውቁት ምንድነው የማያዋጣ ነገር አያዋጣም ጨርሶ ማለት ነው። 3 ሚሊዮን በ100,000 ብር እናላወቅ። ኢንሹራንስ የሚሰራበት የራሱ የሆነ ፕሪንሲፕሎች አሉት። ሳይንቲፊካሊ ፕሩቭን የተደረጉ ፕሪንሲፕሎች ማለት ነው። ለምሳሌ ምንድነው ሎው ኦፍ ላርጅ ነምበር የምንለው ሩል አለ። ሎው ኦፍ ላርጅ ነምበር ማለት ምንድነው
በተመሳሳይ የኢንሹራንስ ፕሮዳክት አይነት ወይም ደግሞ በተመሳሳይ የሪስክ ውስጥ በጣም ብዙ ላርጅ ፖል ኦፍ ክላይንትስ ወይም ደግሞ ከፍተኛ የሆነ ወይም ደግሞ ብዛት ያላቸው ከስተመሮች መኖር አለባቸው ነው የሚለው። ለምን ብትሉ አሁን እንበልና 1000 ከስተመሮች 1000 ደንበኞች በአመት ማለት ነው የአስገዳጅ የሶስተኛ ወገን ኢንሹራንስ ገዙም ከኢትዮጵያ ውስጥ ከሚገኙ አንድ የኢንሹራንስ ካምፓኒ ውስጥ ማለት ነው። እንበልና በአመት ለምሳሌ ነው እነዚህ 1000 ናቸው። በአመት ለምሳሌ 100 ብር ከፈሉ ብንል ስንት ብር ነው የሚያዋጡት ማለት ነው? አጠቃላይ ስንት ይሆናል? 10,000 ይሆናል ማለት ነው። ኢንሹራንሱ ከነዚህ ደንበኞች የሰበሰበው 10,000 ብር ነው ማለት ነው በአመት። እንግዲህ ከነዚህ ከ1000ዎቹ ውስጥ ለምሳሌ ምን ያህሉ አደጋ ደረሰባቸው? ለምሳሌ 100 ደንበኞች አደጋ ደረሰባቸው ማለት ነው። ከነዚህ ከ1000 የተሰበሰበው ብር ነው ለነዚህ ለመቶዎቹ የሚከፋፈለው ማለት ነው። በደንብ ሌላ ጊዜ ይገባበታለሁ በሎፍ ላርጅ ነምበርን በደንብ ኤግዛምፕል እየወሰድኩ ማለት ነው። እዚህ ጋር ማስመር የፈለኩት ነገር ግን አንሰርተን መሆን አለበት ነው። በተቃራኒው ግን ላይፍ ኢንሹራንስ ምንድነው የሚለው? ሰርተን ነው ማለት አንድ ሰው እንደሚሞት ሰርተን ነው በቃ። ግን ታይሚንጉ መቼ እንደሚሞት ዛሬ፣ ነገ፣ ከነገ በኋላ፣ ከ3 ዓመት፣ ከ10 ዓመት በኋላ፣ ከ20 ዓመት በኋላ እንደሚሞት ይሄ አንሰርተን ነው ማለት ነው። ማለት ይሄንን ማወቅ አንችልም። ከዚህ አንፃር ነው ማለት ነው ላይፍ ኢንሹራንስ እንጂ እንደሚሞት ሰርተን ነው። ሌላው ደግሞ ቅድም እዚህ ጋር ነግሬያችኋለሁ። ጀነራል ኢንሹራንስ ኮንትራክት ኦር ኢት ኢዝ ገቨርንድ ባይ ዘ ሎው ኦፍ ኢንደሚኒቲ ብያለሁ። እዚህ ጋር ደግሞ ኖት ዘ ኮንትራክት ኦፍ ኢንደሚኒቲ ነው። በኢንደሚኒቲ ፕሪንሲፕል አይመራም። ለምን የሚለውን ቅድም ስለነገርኳችሁ ማለት ነው። እዚህ ጋር ደግሞ ፕሪሚየም ካልኩሌት የሚደረገው ምንድን ነው? ሞርታሊቲ ቴብል የምንለው አለ። የተለያዩ ፓራሜትሮችን የያዘ እድሜን፣ የተለያዩ ፓራሜትሮችን የያዘ ሞርታሊቲ እሱን ነው ኮንሲደር የሚያደርገው ፕሪሚየሙ ለማስላት ማለት ነው። ላይፍ ኢንሹራንስ ወይም ደግሞ ላይፍ አሹራንስ ወይም ደግሞ ሎንግ ተርም ኢንሹራንስ እንለዋለን። ቅድም እንደነገርኳችሁ ሃይላይት በማድረገው በነን ላይፍ ኢንሹራንስ ወይም ደግሞ በሾርት ተርም ወይም ደግሞ በጀነራል ኢንሹራንስ ውስጥ ለምሳሌ ስንት አሉ? በዋናነት ወደ 8 ፕሮዳክት ካታጎሪዎች አሉ ይላል። ዘ ጀነራል ኢንሹራንስ ማርኬት ኢዝ ኦርጋናይዝድ አራውንድ 8 ኮር ላይንስ ኦፍ ቢዝነስ። የመጀመሪያው ምንድነው? ሞተር። እንግዲህ ሞተር ላይ ራሱ በዚህ በሞተር ኢንሹራንስ አይነት ውስጥ በጣም ብዙ አይነት የሞተር ኢንሹራንስ አይነቶች አሉ። ለምሳሌ ሞተር ፕራይቬት የምንለው አለ፣ ሞተር ኮመርሻል የምንለው አለ፣ ቬሂክል ኢንሹራንስ አገን ሰርድ ፓርቲ ሪስክ የምንለው አለ። ይሄ ኮምፐልሰሪ ሰርድ ፓርቲ ማለት ነው። ሁለተኛው ደግሞ ፕሮፐርቲ ኢንሹራንስ ነው፣ ወይም ደግሞ ለንብረት በተለያዩ ንብረቶች የምንገባው ኢንሹራንስ። ለምሳሌ በዚህ ውስጥ ለምሳሌ የፋየር ኤንድ ላይትኒንግ ኢንሹራንስ የምንለው አለ። ማለት ለተለያዩ ቤቶች፣ ማሽነሪዎች ምን እንገባለን? የመብረቅ እና የእሳት ቃጠሎ ኢንሹራንስ እንገባላቸው ማለት ነው። ሶስተኛው ደግሞ ላያቢሊቲ ኢንሹራንስ እንለዋለን። ላያቢሊቲ ኢንሹራንስ ማለት የኃላፊነት ኢንሹራንስ ማለት ምን ማለት ነው? የኃላፊነት ኢንሹራንስ ስትል ኢትዮጵያ ውስጥ ለምሳሌ ዓለም ላይ ለምሳሌ አንድ አሰሪ መስሪያ ቤት ሰራተኛ ከቀጠረ እነዚህ ሰራተኞች በስራ ላይ እያሉ ጤናቸው ተጠብቆ ዌልቢንግ አቸው ተጠብቆ በአጠቃላይ ስራቸውን መስራት መብት አላቸው። ዛት ሚንስ ይሄ ነገር እንዲሟላ ማን ኃላፊነት አለበት ማለት ነው? ቀጣሪው ድርጅት ኃላፊነት አለበት ማለት ነው። አንድ ሰራተኛ ከስራ ጋር በተገናኘ ሁኔታ ጉዳት ቢደርስበት የማን ላያቢሊቲ ነው ማለት ነው?
ደንበኛው ወይም ደግሞ የአሰሪ መስሪያ ቤቱ ላያቢሊቲ ነው ማለት ነው፣ ኃላፊነት ነው ማለት ነው። ይህ አሰሪ መስሪያ ቤት ይሄድና የተለያዩ ኢንሹራንስ ድርጅቶች ሄዶ እንደዚህ የሚሰሩ ሰራተኞች አሉኝ በደንብ ኤቭሪ ኢንፎርሜሽን ዲስክሎዝ አድርጎ ማለት ነው። የሰራተኞቹን ደሞዝ፣ ምን አይነት ስራ እንደሚሰሩ፣ ምን አይነት ሴፍቲ ሜዥር እንደሚጠቀሙ ዲዩሪንግ ወርክ ሀወር ማለት ነው። ኤቭሪቲንግ ዲስክሎዝ ካደረገ በኋላ ያመለክታል ማለት ነው። ኢንሹራንስ ለመግባት የራሱ የሆነ ስቴፕ ባይ ስቴፕ ፕሮሲጀር አለው። አፕሊኬሽን ፕሮሰስ አለው። አፕሊኬሽን ካቀረበ በኋላ ደንበኛው ባለሙያዎቹ አሰስመንት ይሰራሉ። አሰስመንት ከተሰራ በኋላ ቤዝድ ኦን ዛት አሰስመንት ምን ይወጣል? ፕሪሚየም ይወጣል። በፕሪሚየሙ አግሪ ካረገ ደንበኛው ወደሚቀጥለው ስቴፕ ይሄዳሉ ማለት ነው። ሶ ላያቢሊቲ ኢንሹራንስ ኢንሾርት እሱ ነው ማለት ነው። አንደር ላያቢሊቲ ኢንሹራንስ የተለያዩ ብዙ አይነት ነገሮች አሉ። ቅድም እንደነገርኳችሁ ለምሳሌ የሰራተኞች በስራ ላይ እያሉ ለሚደርስባቸው ጉዳት ወርክ ሜንስ ኮምፐንሴሽን ወይም ደግሞ ኤምፕሎየርስ ላያቢሊቲ ኢንሹራንስ እንለዋለን። ሌላ ደግሞ እዚህ ውስጥ ለምሳሌ ኮምፐልሰሪ ሰርድ ፓርቲ አስገዳጅ የሶስተኛ ወገን ኢንሹራንስ ለምሳሌ የላያቢሊቲ ኢንሹራንስ ነው ማለት ነው። ሌላ ደግሞ እንደ ጂፒኤ ግሩፕ ፐርሰናል አክሲደንት ኢንሹራንስ ምንለው ማለት ልክ እንደ ወርክ ሜን ኮምፐንሴሽን በአሰሪ መስሪያ ቤትና በተቀጣሪ ወይም በሰራተኛ ግንኙነት የተመሰረተ የኢንሹራንስ አይነት ማለት ነው። አራተኛው ደግሞ አግሪካልቸራል ኤንድ ላይቭ ስቶክ ከግብርናና ከላይቭ ስቶክ ከከብት እርባታ ከተለያዩ የእጽዋትን ምንድን ነው የሚባለው አትክልቶችን ለምሳሌ ከእነሱ ጋር ሪሌትድ የሆነ የኢንሹራንስ አይነት ነው ማለት ነው። አምስተኛው ደግሞ ካርጎ ኢንሹራንስ እንለዋለን። እንግዲህ ካርጎ ማለት ምንድነው? ጭነት ማለት ነው። የጭነት ኢንሹራንስ ጭነት በምን ላይ ተጭኖ ሊሄድ ይችላል? በመሬት ተጭኖ ሊሄድ ይችላል፣ በአየር ተጭኖ ሊሄድ ይችላል፣ በውሃ ተጭኖ ሊሄድ ይችላል። ስለዚህ ሶስቱም ራሳቸው የሆነ አላቸው የኢንሹራንስ አይነት ማለት ነው። በደንብ በጣም ሰፊ ነው። እያንዳንዱን የምንገባበት እንትን ይኖራል ማለት ነው። ስድስተኛው ደግሞ ፐርሰናል አክሲደንት ሰዎች ላይ ለሚደርስ ጉዳት የሚሰጥ የኢንሹራንስ አይነት ነው ማለት ነው። ሰባተኛው ደግሞ ፋይናንሻል ፕሮዳክት ቦንድ ማለት ምንድን ነው? እንግዲህ የተለያዩ የቦንድ አይነቶች አሉ። ምንድን ነው ቦንድ? ኮንትራክተሮች ለምሳሌ ጨረታ አሸነፉ እንበልና ከአሰሪ መስሪያ ቤቱ ጋር ውለታ ይወስዳሉ ማለት ነው። ወይም ደግሞ ጨረታውን አሸንፍ ያለው ስለዚህ ወደ ስራው እንዲገባ ውለታ ይወስዳሉ። እንግዲህ ይህ አሰሪ መስሪያ ቤት ለጨረታ ማስኬጃ የተለያዩ ወጮችን ጊዜን አዋክሎ ይሆናል እና አንድ ተጫራች ጨረታ ካሸነፈው በኋላ አሰሪ መስሪያ ቤቱ የጨረታውን ያሸነፈው ኮንትራክተር ስራውን ኢሚዲየትሊ እንዲጀምር ይፈልጋሉ። ለምሳሌ ይሄ ኮንትራክተር ስራውን አልጀምርም ቢል ያንን ሁሉ ኪሳራ ገባ ማለት ነው አሰሪ መስሪያ ቤት። ስለዚህ ያንን ሁሉ ኪሳራ ኢንደምኒፋይ የሚያደርገው ምን ይፈልጋል ማለት ነው? ጋራንቲ ይፈልጋል ማለት ነው። ስለዚህ ያንን ኮንትራክተር ምን ያደርገዋል ማለት ነው? ኢንሹራንስ እንዲገባ ቢድ ቦንድ የጨረታ ማስከበሪያ ኢንሹራንስ ይባላል። እሱን ይገባል ማለት ነው። ለምሳሌ አሸነፈ ጨረታውን፣ ቢድ ቦንድ ሰተነው ነበረ፣ ክላይም አልተደረገም፣ ይቀጥላል ማለት ነው። ወደሚቀጥላል ለምሳሌ ወደ አድቫንስ ፔመንት ቦንድ የምንለው ደግሞ ኮንትራክተር ጨረታውን አሸንፎ ከገባ በኋላ ለስራ ማስኬጃ የሚከፈለው ቅድመ ክፍያ ይኖራል ማለት ነው። ዋቲፍ ይህን ቅድመ ክፍያ ተቀብሎ ቢጠፋ ማነው የሚከስረው ማለት ነው? አሰሪ መስሪያ ቤቱ ነው የሚከስረው ማለት ነው።
ኢን ኦርደር ቱ ፕሪቨንት ሰች ካይንድስ ኦፍ ሎስ ይሄን እንደዚህ አይነት ሎስ ወይም ደግሞ እንደዚህ አይነት ኪሳራ ለመከላከል ምን ያደርጋል አሰሪ መስሪያ ቤቱ አሁንም አድቫንስ ፔመንት ቦንድ እንዲገባ ያደርገዋል ኮንትራክተሩ ማለት ነው። ይገባል ማለት ነው። ከዛ በኋላ አድቫንስ ፔመንት ቦንድ እንትን ካለ በኋላ ሌላ ደግሞ ለምሳሌ ቀጠለ ሰውየው በተሰጠው አድቫንስ ብርም መግዛት ያለበትን ነገር ገዝቶ ለሰራተኞቹም ከፍሎ ስራውን እየሰራ ነው እንበልና እንግዲህ ይሄ ስራ የራሱ የሆነ ምን ይኖሩታል ማለት ነው። ዲዛይኖች ይኖሩታል። ቤቱ ሲሰራ ምን አይነት ዲዛይን፣ በምን አይነት ማቴሪያሎች፣ በምን አይነት ስታንዳርድ መሰራት እንዳለበት የራሱ የሆነ የተቀረጸ ነገር ይኖረዋል ማለት ነው። ኮንትራክተር በዚህ ስታንዳርድ መሰረት ሰርቶ ማስረከብ ይኖርበታል ማለት ነው። ዋቲፍ የፐርፎርማንስ ግድፈት ቢኖርበት ዲዛይን በተደረገው በስታንዳርዱ መሰረት ሳይሰራ ቢቀርስ ይሄ ስራ ይሄ ኮንስትራክሽን አሁንም ሊከስር ነው ማለት ነው። ኤምፕሎየሩ ሊከስር ነው ማለት ነው። ወይም ደግሞ አሰሪ መስሪያ ቤቱ አሁንም ኢን ኦርደር ቱ ፕሪቨንት ሰች ካይንድስ ኦፍ ሎስ ምን ያደርገዋል ማለት ነው። አድቫንስ ፔመንት ቦንድ እንዲገባ ያደርገዋል ማለት ነው። የተለያዩ ቦንድ አይነት ከስተም ቦንድ የምንለው አለ። ከከስተም ጋር ሪሌትድ የሆነ ነገር ማለት ነው። ሌላ ደግሞ ምንድነው ስራ ከተሰራ በኋላ ለምሳሌ ካስረከበ በኋላ ጀስት ግንባታውን ገነባ ጨረሰ ካስረከበ በኋላ ይሄ ምንድን ነበር የሚባለው ማለት ቢበላሽ ለአንድ አመት ያክል መታየት አለበት። ይሄ ኮንስትራክሽን ወይም ደግሞ ይሄ የግንባታ ውጤት ማለት ነው። እሱንም ከእሱ ጋር ሪሌትድ የሆነ የኢንሹራንስ አይነትም አለ ማለት ነው። ከሰባተኛው ወይም ደግሞ የቦንድ አይነት ነው ወይም ደግሞ ፋይናንሻል ፕሮዳክት። ሌላ ደግሞ ኢንጂነሪንግ ነው። ኢንጂነሪንግ ላይ በጣም በርካታ የኢንሹራንስ አይነቶች አሉ። ለምሳሌ ኤሌክትሮኒክስ ኢኩፕመንት ኢንሹራንስ የምንለው አለ። ኮንትራክተርስ ኦል ሪስክ ኢንሹራንስ የምንለው አለ። ኢሬክሽን ኦል ሪስክ የምንለው አለ። ማሽነሪ ብሬክዳውን የምንለው አለ። ምንድነው ግን ጀነራሊ ከኢንጂነሪንግ ወይም ደግሞ ከኢንጂነሪንግ ስራዎች ጋር በተገናኘ ለሚመጣ ሪስክ ለሚመጣ ሎስ የሚሰጥ የኢንሹራንስ አይነት ወይም ደግሞ የመድህን ሽፋን አይነት ነው ማለት ነው። ሌላው ቅድም እንደነገርኳችሁ ነው። ሞተር ላይ ለምሳሌ ሞተር ፕራይቬት አለ፣ ኮመርሻል አለ፣ ሞተር ትሬድ ኢንተርናል ሪስክ አለ፣ ሞተር ትሬድ ሮድ ሪስክ አለ። ፕሮፐርቲ ላይ ደግሞ ፋየር ኤንድ ላይትኒንግ፣ ኮንሰኩዌንሻል ሎስ፣ ቦይለር ኢንሹራንስ፣ ኮንዶሚኒየም ኢንሹራንስ፣ በርግላሪ፣ ፊዴሊቲ ጋራንቲ ኢንሹራንስ፣ ፕሌት ግላስ ላያቢሊቲ፣ ወርክ ሜንስ ኮምፐንሴሽን፣ ፐብሊክ ላያቢሊቲ። ፐብሊክ ላያቢሊቲ ማለት ደግሞ ፐብሊክ ላይ ለምሳሌ አንድ ሞል አለ በልና እዛ ሞል ውስጥ ከስተመሮች ምንድነው በግዢ ላይ እያሉ ምን አደጋ ለምሳሌ አንሻልቷቸው ወርቆ እግር ሊሰበር ይችላል አንድ ደንበኛ ማለት ነው። ምንድነው አሁን ይሄ ባለ ሞል ሰውዬ ፐብሊክ ላይ ጉዳት እያደረሰ ነው ማለት ነው። ላያብል ነው ማለት ነው ለዚህ ሰውዬ እሱ ማለት ነው። ፕሮዳክት ላያቢሊቲ ማለት ደግሞ አንድ ፕሮዳክት ማኒፋክቸር ወይም ደግሞ የሚያመርት ድርጅት ይኖራል። ይሄ ድርጅት ከአመረተው ፕሮዳክት ጋር በተገናኘ ለሚመጣ ማንኛውም ሎስ ማንኛውም ኪሳራ ላያብል ነው ማለት ነው። ለምሳሌ የፀጉር ቅባት ስታንዳርዱን የማያሟላ የፀጉር ቅባት አመረተን በልና ሰዎች ተጠቀሙት፣ ኃይለኛ የሆነ ጉዳት ደረሰባቸው ፀጉራቸው ላይ ቆዳቸው ላይ ፕሮዳክቱን ያመረተው አካል ምንድነው ላያብል ነው ማለት ነው ለአመረተው ፕሮዳክት። ፕሮዳክት ላያቢሊቲ ኢንሹራንስ ይገባል ማለት ነው። ቅድም እንደነገርኳችሁ ፕሮፌሽናል ኢንደሚኒቲ አለ። ኦኬ ፕሮፌሽናል ኢንደሚኒቲ አልነገርኳችሁም። ፕሮፌሽናል ኢንደሚኒቲ ማለት ደግሞ ምንድነው ለባለሙያዎች ነው። ይሄ ሪከመንድ የሚደረገው ባለሙያዎች
ለምሳሌ የፋይናንስ አማካሪዎች ይኖራሉ፣ ዲዛይነሮች ይኖራሉ። የተለያየ ፕሮፌሽናል አድቫይስ የሚሰጡ ሰዎች ለሰጡት ፕሮፌሽናል አድቫይስ በሰጡት ፕሮፌሽናል አድቫይስ ለሚመጣ ኤኒ ግድፈት፣ ኤኒ ሎስ፣ ኤኒ ኪሳራ ካሳ የሚሰጥ የኢንሹራንስ አይነት ነው ማለት ነው። ኢንላንድ ካሪየርስ ላያቢሊቲ ቅድም እንዳልኳቸው ምንድነው በኢንላንድ መሬት ላይ አይሚን በየብስ ላይ ለሚንቀሳቀሱ መኪኖች ናቸው። ሞስት ኦፍ ዘ ታይም የብስ ላይ የሚንቀሳቀሱት በእነዚህ መኪኖች ተጭኖ የሚሄድ የተለያየ ምን አለ ማለት ነው፣ ጉድስ አለ ማለት ነው። የተለያየ ፕሮዳክቶች አሉ ማለት ነው። እነዚህ ፕሮዳክቶች መኪናው ተገለበጠ እንዳለ ፕሮዳክቱ ምንድነው ዳሜጅድ ነው የሚሆነው ማለት ነው። ሶ ለዚህ ፕሮዳክት ማን ሊያብል ነው ማለት ነው? ባለመኪናው ሊያብል ነው ማለት ነው። ሶ ሊያቢሊቲውም ወደ ኢንሹረሩ ትራንስፈር የሚያደርግበት ወይ ነው ማለት ነው። ዌርሃውስ ኦፕሬተር ላያቢሊቲ ኢንሹራንስ የምንለው አለ። እሺ ሌላኛው ቅድም እንደነገርኳችሁ አግሪካልቸራል እና ላይቭ ስቶክ ነው። እዚህ ጋር ለምሳሌ ሆርቲካልቸር ኢንሹራንስ እና ማይክሮ ኢንሹራንስ አለ። ደግሞ ማይክሮ ኢንሹራንስ የምንለው ምንድን ነው ብትሉኝ ለጥቃቅንና አነስተኛ ስራን ለሚሰሩ የማህበረሰብ ክፍሎች የሚሰጥ የኢንሹራንስ አይነት ነው። አሁን ለምሳሌ ከብት ማርባት ሊሆን ይችላል። የተለያዩ እንስሳቶችን፣ የተለያዩ የግብርና ውጤቶችን መሀል ለሚያለማ ሰው ሊሆን ይችላል የሚሰጡ የኢንሹራንስ አይነቶች ናቸው ማለት ነው። ካርጎ ማሪን ካርጎ አለ፣ ኤር ካርጎ አለ፣ ፓርሰል ፖስት ኢንሹራንስ አለ፣ ጉድስ ኢን ትራንዚት አለ፣ ፐርሰናል አክሲደንት ኢንሹራንስ ግሩፕ ፐርሰናል አለ፣ ፐርሰናል አክሲደንት ትራቭል፣ ፋይናንሻል ደግሞ ቤድ ቦንድ፣ ሰፕላይ ቦንድ፣ ሪቴንሽን ቦንድ፣ አድቫንስ ፔመንት ቦንድ፣ መኒ ኢንሹራንስ አለ፣ ከስተም ጋራንቲ፣ ከስተም ቦንድ ያልኳችሁ፣ ሜንቴናንስ ቦንድ አለ። ሜንቴናንስ ቦንድ ነው ቅድም ስነግራችሁ የነበረ ሃንዶቨር ከተደረገ በኋላ ለምሳሌ ግንባታው ለደንበኛው ከተረከበ በኋላ ከሆነ ጊዜ በኋላ ጉዳት ቢደርስበት የሜንቴናንስ ኢንሹራንስ አይነት አለ ማለት ነው። መኒ ኢንሹራንስ ለገንዘብ ኢንሹራንስ አለ ማለት ለገንዘብ ኢንሹራንስ ማለት ነው ማለት ነው። ለምሳሌ ባንኮች ላይ የተለያዩ ብዙ ገንዘብ ይዘው የሚያንቀሳቀሱ ድርጅቶች፣ አካላቶች እሱ ገንዘብ ላይ ለሚመጣ ስርቆት ሊሆን ይችላል፣ ቅሚያ፣ ዘረፋ ሊሆን ይችላል የሚሰጥ ኢንሹራንስ አይነት ነው ማለት ነው። ኢንጂነሪንግ ደግሞ ኮንትራክተር፣ ሶለሪስ፣ ኮንትራክተርስ፣ ፕላንት ኤንድ ማሽነሪ፣ ሲፒኤም፣ ሲቪል ኢንጂነሪንግ፣ ኤሬክሽን፣ ኦል ሪስክ፣ ማሽነሪ ማሽነሪ ሎዝ ኦፍ ፕሮፊት ብዙ ናቸው። እያንዳንዱን በሌላ ቪዲዮ እያንዳንዱን ምንድን ነው የሚለው ነገር የምንገባበት ይሆናል ማለት ነው። ወደ ሁለተኛው ሜን ክላስ ኦፍ ኢንሹራንስ ስንገባ ምንድነው ሎንግ ተርም ወይም ደግሞ ላይፍ አሹራንስ ነው። ተርም ላይፍ አሹራንስ አለ። እስከሆነ ጊዜ ለሆነች ተርም ብቻ ኢንዶመንት፣ ሆል ላይፍ ኢንሹራንስ፣ ትራቭል ሄልዝ ኢንሹራንስ ናቸው ማለት ነው። ወደ ማጠቃለያው ስንሄድ ምንድነው እዚህ ጋር ለምሳሌ ኔቸር ኦፍ ሪስክ እነዚህ ፓራሜትሮች ናቸው። በእነዚህ እንለካቸው። ላይፍ ኢንሹራንስ ምንድነው? ጀነራል ኢንሹራንስ ምንድነው? ኔቸር ኦፍ ሪስክ ለምሳሌ ላይፍ ላይ ምንድነው? ዴዝ ኢዝ ሰርቴን ይላል። ኦንሊ ታይሚንግ ኢዝ አንሰርቴን። ዘ ኢንሹርድ ኢቨንት ሜይ ኦር ሜይ ኖት ኦከር። ኮንትራክት ዱሬሽኑ ወይም ደግሞ ምንድን ሎንግ ተርም ነው ባጭሩ፣ ወይ ደግሞ ሾርት ተርም ነው። ቫሉዌሽን ኦፍ ሰብጀክት ማጠር ዲፊካልት ነው ህይወትን ለመተመን። እዚህ ጋር ግን ምንድነው ንብረት ነው። ንብረት ደግሞ መተመን ይችላል ማለት ነው። ፕሪንሲፕል ኦፍ ኢንደሚኒቲ እዚህ ጋር አይሰራም፣ እዚህ ጋር ደግሞ ይሰራል ማለት ነው። ፕሪሚየም ቤዙ ምንድነው? ሞርታሊቲ ቴብል እንዳልኳችሁ እዚህ ጋር ደግሞ ምንድነው ማለት ነው? ፓስት ሎዝ ኤክስፔሪየንስ እና በጣም ብዙ ነገሮች ናቸው ኮንሲደር የሚደረጉት የፕሪሚየም ለማስከፈል ወይም ደግሞ ሬቲንግ ፓራሜትሮቹ ማለት ነው።
እሱም ደግሞ በደንብ የምንገባበት ይሆናል ማለት ነው። ዘቱ ክላስ 18 ፕሮዳክት ላይን ዋን ፍሬምወርክ ይላል። ጀነራል ኢንሹራንስ ቅድም የተነጋገርናቸው ናቸው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ፕሊዝ ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። በቀጣይ ቪዲዮ ስለምን እንደምሰራላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ።